ኤርትራን ቀዳሚ ያደረግነው ግን ብርጌድ ንሓመዱ አዲስ አበባ ላይ መግለጫ እያሰጡ እና አብይ እያቃበጡ ነው። የኤርትራ ወታደራዊ ኃይሎች መቀሌ መታየታቸው ደግሞ እነ ሱሌማን ደደፎን ጨርቃቸውን አስጥሏቸዋል። አብይ አህመድ ውጊያውን ከኤርትራ እንዲጀመር እያለከለከ ነው የሚገኘው። ከመጣሽ ማርያም ታምጣሽ ብላ ይቀበለዋል፣ ከሞከርከው ማለት ነው። ማውራትና ማድረግ የተለያዩ እንደሆኑ እንደተጠበቀው ነው። የተባበሩት መንግስታትን ዜና ስሙና እንደገና አብይ አህመድ እየሰማ ነው ብለን እናስባለን። እነ ዳንኤል ክብረት እያዳመጡ ነው። ሚዲያ ሪቪው የሚሰሩ ሰዎቻቸው እያዳመጡ ነው። ምን እየተባለ እንደሆነ በየሚዲያው ነቶል ይሄንን ሚዲያ ማለት አይደል። እሺ ዜናው ምንድነው መሰላችሁ? የተባበሩት መንግስታት ድርጅት የተመድ የሰብአዊ መብቶች ካውንስል የወቅቱ ፕሬዝዳንት ሲዳሃራቶ ሲሪዮዲፕሮ በጄኔቫ የኤርትራ ቋሚ መልእክተኛ የሆኑትን ያዙልኝ። የተመድ የወቅቱ ፕሬዝዳንት ሲዳሃራቶ በጄኔቫ የኤርትራ ቋሚ መልእክተኛ የሆኑትን ሀብቶም ዘረአይን የካውንስሉ ማህበራዊ ፎረም ሊቀመንበር አድርገው ሾሙ ይላል። ሀብቶም የካውንስሉ ማህበራዊ ፎረም ዋና ሊቀመንበር ሆነው የተሾሙት የአፍሪካ አገራት በእጩነት ካቀረቧቸው በኋላ መሆኑን ፕሬዝዳንቱ በጻፉት ደብዳቤ ገልጠዋል። የማህበራዊ ፎረሙ ሊቀመንበርነት የካውንስሉ አባላት ለሆኑ ቀጠናዎች የሚሰጥ ነው። በዚሁ መሰረት የአፍሪካ ሀገራት ለማህበሩ ፎረም ሊቀመንበርነት ጠቁሙ ሲባሉ ማንን የጠቆሙት? የኤርትራ በጄኔቫ የኤርትራ ቋሚ መልእክተኛው የተሻለ ነው ብለው ጠቁመው ይሄ ተሹሟል። ዜና ያደርጉታል። እነ ፋናን ነው ዋልታ ሸኙት መሰለኝ። እነ ብሩክ የሚባለው ሰው የሚቀልድበት አንድ ኤንቢሲ ምናምን የሚል የሆነ መጫወቻ አድርገዋል። ይዘግቡታል። ይሄንን የተባበሩት መንግስታት እንዲህ ያለ ዜና አለው ብለው መዘገቡት ተወውና ጸጉሩን እየነጨ ነው አዳሜ። ስለዚህ በእያንዳንዱ አርከን ላይ የአብይ አህመድ አገዛዝ በየዕለቱ የሚፈጽማት ወንጀል በተሻለ ሁኔታ የት መቼ እንዴት መቅረብ እንዳለበት የሚያስችሉ ሁኔታዎች እየተፈጠሩ ነው። ጭንቅ እየመጣ ያለው ከዚህም በመነሳት ነው። የዓለም ትኩረት ምን እንደሆነ የዓለም ዝንባሌ ምን እንደሆነ ግልጽ እየሆነ መጥቷል። ይሄ አውዳሚ የኦህዴድን ኃይል ምን ያህል እንደተጠየፉት የምታዩት የአፍሪካ ሀገራት ምላሽ የሰጡበት ነው። እንዲህ ያለው ምላሽ ሰጥተዋል። በጣም በጣም የሚገርም ፕሮግረስ ነው። አፍሪካ አገራት በዚህ ደረጃ ነገሮችን አይተው የአብይ አህመድ አገዛዝ ይህንን ለውስልትና ውስጥ ያለ አጭበርባሪ ኃይል እድልም ጊዜም አለመስጠታቸው በእውነቱ ደስ የሚያሰኝ ነው። ሌላኛው ምናልባት በመደዳ አሁንም ሁለተኛው ቢመጣ ቀጥሎ ያለው የአብይን ንግግር ይምጣና እንስማው። ከዛ በኋላ ወደ ዝርዝሩ እንገባለን። የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። የአማራ ክልልም ቢሆን ባህር ዳር ራሱን በራሱ የሚያስተዳድርበት የተሟላ የማስተዳደር ምናምን አልነበረም አለ። ሉክ ስሙልኝ። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። ሌላ ነገር ምንም ማለት ሳያስፈልግ ይሄ ቃላት እያጠረው ፕሬዝዳንታችን ምናምን ያለና ያመሰገናቸው ሌላው እንደተጠበቀ ሆኖ ማን ናቸው?
ቃላት አጥሮት ፕሬዝዳንታችን የወቅቱ ፕሬዝዳንት ማለት ነው 6 ቁጥር እግዚአብሔር ያሳያችሁ። እንግዲህ እኔ አሁን ቴንክ ዩ መልክ ቁመና ምናምን እያልኩ አይደለም፣ እንደው የእውነት ይሄ የእውነት የዚህ የትብብር እንቅስቃሴ ጨው ብቻ ይዞ ሂዶ እዚህ ሰውዬ ላይ ነስንሶ ነበረች ጠፋች ወደሚል መቀየር እኮ ነው። በቃ አሁን ለአማራ ሕዝብ እውነት ለመናገር አብይ አህመድ በአማራ ሕዝብ ላይ እንዲሳለቅ ራሱ ተጨማሪ ጊዜ ማግኘቱ ነው የሚያስቆጨው። አብይ አህመድ ወደ ስልጣን ከመጣበት ኦህዴድ ወደ ስልጣን ከመጣበት ጊዜ ጀምሮ አስተውላችሁ ከሆነ በ27 ዓመት ውስጥ አማራ ክልል 3 ፕሬዝደንት ነበር የነበረው። በ27 ዓመት 3 ትግራይ ላይ ቁጠሩ ብንባል አባይ ወልዱ የሚባለው የነበረበት ጊዜ አለ። ያኛው ማን ነው ደግሞ ይሄ ቄሱ የሚሉት ዋው ስሙ ጠፋኝ። ገብሩ አስራት የነበረበት ጊዜ አለ። አትሊስት ገብሩ አስራት፣ አባይ ወልዱ፣ ደብረ ጽዮን እና ያኛውን አንደኛው ቄሱ የተወሰነ ጊዜ ቆይቷል። አይ ቲንክ በክልል ሊቀመንበርነት ፕሬዚደንትነት ቢያንስ 3 ወይ 4 ምናምን ልጠራ ትችላለህ። ትግራይ ላይ በ27 ዓመት ውስጥ አማራ ጋር 3 ነበር የነበረው። አብይ አህመድ ከመጣ ጊዜ ጀምሮ ባሉት አሁን እስካሁን ባለንበት ባለፉት 8 ዓመታት ውስጥ 6 ፕሬዝዳንቶች ነበሩት አማራ ክልል። ገዱ፣ ዶክተር አምባቸው አሁን ዶክተር ነው ገዱም ዶክተር ገዱ፣ ዶክተር አምባቸው፣ ተመስገን ጥሩነህ የሚባል የኦህዴድ ፈረስ እንኳን ትልቅ ክብር አለው። አህያ አድርገው የሚጭኑት ሰው አለ። ጋሻ ረቄ 4ኛ መታለች። ከጋሻ ረቄ በኋላ ጆፌ መጥቷል። ማን ነው ይልቃል ከፋለ የሚባለው። ከዛ ቀጥሎ እንደምታዩት እችኛዋ ቀንድ አውጣዋ መታለች። ስድስት አመራር ተቀያይሮ ታስታውሳላችሁ። ሽመልስ አብዲሳ ያለውን ነገር ሽመልስ አብዲሳ በየትኛውም ክልል ከዚህ በኋላ እኛ ያልፈቀድንለት በማናቸውም ሁኔታ መሪ ሆኖ ሊመጣ አይችልም። ይሄን ያለው ኦህዴድ ነው። አብይ አህመድስ በገዛ አንደበቱ ብልጽግና የኦሮሞ ድርጅት ነው። እኔ አይደለሁም ያልኩት፣ አብይ አህመድ ብልጽግና የኦሮሞ ድርጅት ነው። ጠላቶቻችን በኢትዮጵያ ሕልውና ጉዳይ ዳግመኛ ከኛ ጋር ቁጭ ብለው እንዳይመክሩ ለማድረግ ነው። 27 ዓመት የገዙትን ነቅለን አባረናል። ዳግመኛ በኢትዮጵያ ጉዳይ አብረውን እንዳይቀመጡ ለማድረግ ነው። ከዛ ጠቅላላ ሕልውናቸው እንዳይኖር ለማድረግ ምን ወደሚል ሄደ? ባህረ ነጋሽ፣ አዲግራት፣ አዲጋራ ወዘተረፈ ኤርትራን ባረንቱ የኛ ኬኛ ወደሚለው ሄደ። የኛ ነው፣ መሬቱም የኛ ነው፣ ሰውም የኛ ነው። ከዛ በፊት የላኩት በፓስተር ስም የላኩት ሰውዬ በደንብ እየተነተነ ህብረተሰቡ በረጅም ጊዜ ቋንቋውን የረሳ ነው ይላል። እንዳለ ራሱ ይሄ የትግራይ ህዝብ የሚባለውን እንደ ህዝብ ትግርኛ የሚባል ቋንቋ በሂደት የለመደ ነው እንጂ ነው እኮ እያሉ ያሉት። አዩ በቃ ጄኖሳይድን በሌላ መልክ ሲያመጡት የ16ኛ ክፍለ ዘመን የአሲሚሌሽን ፕሮጀክት በ21ኛ ክፍለ ዘመን ሲመጣ እንደዚህ በድፍረት የመንግስትነት ስልጣን ይዘናል ባሉበት ስልጣን በይፋ አውጀው ይሄ ማህበረሰብ በቃ የኔ ነው
አይደለሁም ምን እያልክ ነህ፣ ሰው ነኝ እያልክ ከፈለጉ አውሬ ነህ ይለዋል። አማራ ክልል መጀመሪያውኑ እንደምታውቁት በአማራ ክልል ምክር ቤት አይደለም እንዴ አቶ ዮሐንስ ቦያለው ንግግር ያደረገው? ለስር የዳረገው አቶ ዮሐንስ ቦያለውን ምንድን ነው? በክልሉ ምክር ቤት ተናግረሃለሁ። እነ ዶክተር አምባቸውን በግድያ የሸኘ ሰውዬ፣ እነ ጀነራል አሳምነውን በግድያ የሸኘ ሰውዬ በህዝብ ሊሳለቅ ይሞክራል ወይም ይፈልጋል። አብይ አህመድን ጊዜ ከሰጠኸው ብለህ ከሰማኸው ገና ብዙ የሚያመጣ ነው። አማራጩ ይህንን ሰው በምን እንዴት በየትኛው ፍጥነት እሸኘዋለሁ የሚለውን ማሰብ ብቻ ነው። ካልሆነ ግን ይሄ ሰውዬ አሁን እየሄደበት እያደረገ ባለው ርቀት እንዲቀጥል ተጨማሪ ጊዜ ባገኘ ቁጥር አገር፣ ህዝብ፣ ወገን በሙሉ አደጋ ላይ ነው። ይሄን በይፋ መታወቅ አለበት። ምን እስኪ በራሳቸው ይወስናሉ? አማራ ክልል ላይ አሁን ምን በራስ ይወሰናል? እንደው የአማራ ህዝብ ይመስክር። አያሌው ጎበዜ ክልሉን በሚመራበት ጊዜ ገዱ አብይ አህመድ ከመምጣቱ በፊት ክልሉን በሚመራበት ጊዜ ዘ ሊቪንግ ዊትነስ እኮ ነው። በህይወት ኖሮ ከዚያ በፊትና ከዚያ በኋላ ስላለው ነገር ገዱ እኮ ኖሮ እየነገረን ነው። በየትኛው ጊዜ ነጻነት አለ፣ በየትኛው ጊዜ በነጻነት ትመራለህ፣ የተሟላ ነጻነት አለ፣ በአንጻራዊነት የትኛው እየመራሁ ነው ለማለት ያስችሏል። ገዱ መነሳት አለበት፣ ዶክተር አምባቸው መሆን አለበት። የማን ውሳኔ ነው? የአብይ አህመድ። ዶክተር አምባቸው መገደል አለበት። የማን ውሳኔ ነው? የአብይ አህመድ። በዶክተር አምባቸው ተመስገን ጥሩነህ ነው መተካት ያለበት ያለው የማን ነው? የአብይ አህመድ። ተመስገን ጥሩነህን ሲያነሳ አረቄን ሲተካት ምን ለማድረግ ነበረ? የምታውቁት ነው። ይሄ የፕሪቶሪያ ስምምነት ምናምን የሚባለው የመጣበት ወቅት ነው። ስለዚህ አማራውን ጎጃም ሊያጠቃ ሊመታ ሲፈልግ ነበረ ተመስገን ጥሩነህን የወሰደው። ከዛው አካባቢ የሆነ ሰው ነው። ስለዚህ በተለየ ሁኔታ ታርጌት ሲያደርግ ጎንደር ጋር ማጥቃት ሲፈልግ አገኘው ተሻገርን ያመጣው። አሁን እንደምታውቁት ቀን ከሌሊት እየዘመተ ያለው በነ ይልቃል ከፋለ ተከራክረዋል። የሆነ ክሬዲት አላቸው። ይልቃል ከፋለ በእምቢታ ቢያንስ ያንገራገረበትና አይሆንም ያለበት ሁኔታ አለ። መጨረሻም ለመነሳት ምክንያት የሆነው እነ ተመስገን ጥሩነህ የሚፈልጉትን አዲስ አበባ ተቀምጠው አሁን እንደሚያደርጉት አሁን ቀንዳውጣ ስልክ ደውሎ ተመስገን ጥሩነህ ያላትን የምታደርግ ነው። ተመስገን ጥሩነህ አብይ አህመድ የሚጋልበው ነው እንደምታውቁት። አሁን ለአማራ ክልል እችን ቀንዳውጣ አምጥቶ ከነሙሉ ክብራቸው ከነምኑ ምናምን እየተሳለቀ እኮ ነው። አብይን ታውቁታላችሁ። ዞር ብሎ ምን እንደሚለው ምን ሊላት እንደሚችል ቀንዳውጣም ካልገባት ለራሷ ችግር ነው። ሰው ለመሳለቅ ነው የሞከረው። በእኔ እይታ መሳለቅ ነው። ከዚህ በኋላ ማንም በአማራ ሕዝብ ትግል ውስጥ ያለ አካል በእርግጠኛነት ካልደነዘዘ በቀር የዚህ ስርዓት ጀሌ ለመሆን እኔ ፈቅዶ ይገረዳል ብሎ ለማመን ይቸግራል። አሚን የህሊና ቢስ መሆን ይጠይቃል። ልብ አልባ ብለናቸዋል አይደለ? በውስጣቸው ልብ የለም። ልብ ያለው ኦህዴድ ቤት ሊገኝ አይችልም። በዚህ ወቅት ሰው አማራ የሆኑ ግን ልብ አልባ አማራ፣ ልብ የሌላቸው አማራ። ፕሮፌሰር አስራት ወልደየስ ደግሞ ሆዳም አማራ የሚሏቸው በቃ ሆድ ነው እንጂ ልብና ህሊና የሌላቸው እነዚህ አብይ አህመድ ቅጥረኛ ይሆናሉ። የስ ለአብይ አህመድ ይገረዳሉ። አዎ ሲሆኑ ያየነው ያንን ስለሆነ
ስለዚህ አማራ ክልልን በአንጻራዊነት ምናምን ሆነ ገለመሌ የሚል ንግግሩን ነገ ከነገ ወዲያ የምንመለስበት አንዳንድ የመረጃውን ጨምሮ ስለምንመለስበት እዚህኛው ክፍል ላይ ባላነሳው ነው የሚሻለው። የአንድ መሸጋገሪያ የኑረንና ከዚያ ቀጥለን ሌሎቹን ማሳያዎችና ርዕሰ ጉዳይ ላይ ያለውን ነገር እናነሳለን። አንድ መሸጋገሪያ ተመልሰን መተናል። በድጋሚ አብራችሁን ስለሆናችሁ ከልብ እናመሰግናለን አድማጮቻችን። አሁንም እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ በአክብሮት ነው የምንጋብዛችሁ። እስከ ፍጻሜው ስትቆዩ በርዕሰ ጉዳዩ ላይ አሁን በያዝነው መሰረት መረጃዎቹን እያቀረብን እንቀጥላለን። በመረጃ ደረጃ ካሉን መካከል ቀደም ሲል የነገርናችሁ ነበረ። አንድ ሰነድ እጃችን የገባ ሰነድ አለ ብለናል። ስለ ሰነዱ ዛሬ ለመጠቆም ብቻ ነው። ቅድም እንዳልኩት ጠቆም ለማድረግ ካልሆነ በቀር በዝርዝር አንሄድበትም። ነገር ግን ምን ያህል ብአዴን እንደተጨነቀ እንድታውቁት ብቻ የስ ነው። ቴንክ ዩ በጣም ቀጥሎ ይሄ አሁን እየተመለከታችሁት ያለ ሰነድ በሰነዱ ላይ እንደምታዩት የገጠመን ውስጣዊ ችግርና የወያኔን ወረራ ለመመከት የተዘጋጀ እቅድ ይላል እና ይሄ እቅድ በምታዩት ደረጃ በደንብ በዝርዝር የተዘጋጀ ነው። ምንድን ነው ወረራውን ለመመከት የተዘጋጁበት የሚለውን ቴንኪዩ። ይሄንን ሰነድ በነገ ፕሮግራማችን ላይ ጠብቁን። በዝርዝር ምን ለማለት ነው፣ ምንድን ነው አጠቃላይ ሂደቱ የሚለውን ሌሎች መረጃዎችን ጨምረን በስፋት እንመጣበታለን። ለዛሬ እሱ ላይ ብዙ የምንለው የለንም። አንድ ከዚህ ከኤርትራ ጋር ተያይዞ የተለያዩ ነገሮች እየተነሳ ስለነበረ ትላንትናም ስለ ባጭ አንስተን ስለነበረ በተወሰነ ደረጃ ማንሳት የሚገባንን አለ። እሱን አንስተን ወደ እነዛን ቪዲዮዎች ከተመለከትም በኋላ ወደ ትንታኔዎቹ ወደ ተመረጡት አስተያየት ወደ መስጠቱ እንሸጋገራለን። አንደኛው ብናየው መልካም የሚሆነው የ28 ይምጣና አንድ ሰማያዊ ፓርቲ ምናምን ላይ ለንቀስ ሲል የነበረ ልጅ አሁን በካድሬነት ገዝተውታል። ይምጣና እና በጣም መቀለዱ ነገር ነው። ለመሳለቅ ሞክሯልና አንተ ወይም ደግሞ ለዶክተር መሐሪ ችግኝ ከሚሰጠው ጥቅም በተጨማሪ በጫካ ያሉ በየበረሃ የሚርመጠመጡ ታጣቂዎች የተሻለ አገልግሎት ያገኛሉ፣ በደኑ በጫካው ማለት ነው። ምክንያቱም መኖሪያቸው መተዳደሪያቸው አድርገውታል። እነሱም ይሄንን መሳተፍ ነበረባቸው አትሊስት በኔ አረዳድ። ምክንያቱም ከኔና ካንተ በተጨማሪ የደን አገልግሎትን እያገኙ ነው። ስለዚህ ከዚህ አንግልም መታየት አለበት። እቺ ሰውዬ እዛ ሰማያዊ ፓርቲ ምናምን አካባቢ ላይ ስትል ከሰከስ የነበረች ሰውዬ ናት እና እሷም ለአቅመ ትችት በቅታ ወደፊት በዝርዝር እንመጣበታለን። ጫካ ስላሉ ጫካ ያሉት እነሱ ናቸው የተሻለ ጥቅም ያገኙት። የተሻለ ጥቅም ከደኑ ስላገኙ ለምን ችግኝ አይተክሉም ምናምን የሚል በሱ ቤት አሁን መሳለቁ ነው። ግን ከደኑ ጥቅም ያገኙት እሱ እንዳለው እነዚህ ሰዎች ናቸው እነሱ ናቸው እያለን የደን ጥቅም ገብቷቸው እውነትም እንዳለው የደን ጥቅም ተረድተውታል። አዎ ምን እንደሆነ ተረድተዋል። አብይ አህመድ ደን ተከላ ውስጥ ያለበትን ምክንያት እናውቀዋለን ለምን እንደሆነ። እሱ ሊያስረዳን አይሞክርም።
ይሄ አብይ ቅጥረኛ ሰውዬ ምን እንደሆነ ሊነግረን አይችልም። ለማንኛውም ግን እንዳለው ይሁንለት። የደን ጥቅም የገባው እየመጣልን ይሄው ነው። አልገባቸውም ነው ያለው። ማለት የደን ጥቅም ቢገባቸው ይሳተፉ ነበር ስላለ ነው። እና የደን ጥቅም ገብቷቸው በበቂ ሁኔታ እንዴት መሳተፍ ምን ማድረግ እንዳለባቸው የሚያውቁ አካላት የሚገባቸውን እያደረጉ ነው። የደንን ጥቅም እንደዚህ ታየዋለህ፣ ችግር የለም። አገሬ ጎጃም ጥበቡን ተክኖት ሰማይ ይለምናል በቆና በትኖ በኩንታል ይጭናል። የጫካ ጥቅም አልገባቸውም ያላቸውን አካላት ምናልባት በተለያየ መንገድ አጀንዳ እየሰጡን ከምንሄድበት ከዓላማችን ወደ ኋላ ሊያስቀሩን ሊጎትቱን የሚፈልጉ ኃይሎች እንዳሉ እናውቃለን። በተለያየ በማህበራዊ ሚዲያ በተለያየ መንገድ ብዙ ጉትቻ በዝቶበታል። ለወጣንለት ዓላማና ዓላማችንን ብቻ ግብ አድርገን እንድንንቀሳቀስ የሁላችንም ድርሻ ነውና አደራ ማለት ፈልጋለሁ። ከስተቶቻችን ተምረን የተሻለ ስራ እንሰራለን። ለዚያ ነው እንደዚህ መወያየት መሰባሰብ የሚያስፈልገውና መነጋገር የሚያስፈልገው። ለዚህ ነው ዛሬ ደግሞ ታድሶ ቀን ነው። ማንኛውም ሰራዊት ታድሶ ሲያደርግ የራሱን ብቃቱን ምኑን መዝኖ ያለውን ሐሳብ ወስዶ ዝግጁ አላችሁ። ምናልባት በተለያየ መንገድ አጀንዳ እየሰጡን ከምንሄድበት ከዓላማችን ወደ ኋላ ሊያስቀሩን ሊጎትቱን የሚፈልጉ ኃይሎች እንዳሉ እናውቃለን። በተለያየ በማህበራዊ ሚዲያ በተለያየ መንገድ ብዙ ጉትቻ በዝቶበታል። ለወጣንለት ዓላማና ዓላማችንን ብቻ ግብ አድርገን እንድንንቀሳቀስ የሁላችንም ድርሻ ነውና አደራ ማለት ፈልጋለሁ። ከስተቶቻችን ተምረን የተሻለ ስራ እንሰራለን። ለዚያ ነው እንደዚህ መወያየት መሰባሰብ የሚያስፈልገውና መነጋገር የሚያስፈልገው። ለዚህ ነው ዛሬ ደግሞ ታድሶ ቀን ነው። ማንኛውም ሰራዊት ታድሶ ሲያደርግ የራሱን ብቃቱን ምኑን መዝኖ ያለውን ሐሳብ ወስዶ ዝግጁ ይሆናል ማለት ነው። በድጋሚ ለዚህ ቀን ላበቃን ለፈጣሪያችን ለመድኃኔዓለም ክብር ይገባዋል ነው የምለው። በእኔ በኩል አመሰግናለሁ። አርበኛ መከታው ማሞ ነበረ በሸዋ ጠቅላይ ግዛት እዝ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች ናቸው። እነዚህ ከፍተኛ አመራሮች በተገኙበት ልዩ የተሃድሶ ፕሮግራም አዘጋጅተው ሰራዊቱን ማነቃቃት እና ለግዳጅ ዝግጁ ማድረግ በሚል እንቅስቃሴ ሲያደርጉ የነበሩት የጫካውን ጥቅም አላወቁትም ያላቸው ሰዎች በርዕሰ ጉዳይ ላይ እንዳነሳችሁት ዛሬ በጣም ብርድ እንዲላቸው አድርገን ነው ፕሮግራማችንን ምን ቋጨው። በርዕሰ ጉዳዩ ላይ ገና ነው ያልተነኩ ጉዳዮች እንዳሉ ሆነው አንዱ ምንድን ነው የሚለው እንደምታዩት የሁለቱ የተከሰከሱት ድሮኖች ይላል። ሁለት ድሮኖች ተከስክሰዋል። ሁለቱ የተከሰከሱት ድሮኖች ማን ሰላም ብሏቸው ነው? ይሄ ጭንቀት ሊደፋው የደረሰ ሰውዬ ልክ የፋኖ እንቅስቃሴ እሱ በሚለው በሚገልጸው ደረጃ የተዳከመ የሆነ ነገር ለማለት ሞክሯል። የሆነ ነገር እውነታው ጠፍቷቸው እንዳልሆነ እናውቃለን። ምን እንደጨነቃቸውም ይገባናል። በኤርትራ ጉዳይ አንስተናል ቀደም ሲል እንደሰማችሁት። የድሮኖቹ ፒክቸሮቹ ቢመጡ አንድ ሁለት ማሳያ እዛው ላይ ያሉትን
በየተራ ቢመጡ እያንዳንዳቸውን እንዲያዩቸው ያስችላል። ስለዚህ ከመጀመሪያው ጀምሮ የተወሰኑ ፒክቸሮች አለፍ አለፍ እያልን የስ እሱን ትክክል። እነዚህ ድሮኖች ትንሽ ይዘቱ ከፍ ብሎ ይምጣና ድሮኖቹን እያዩቸው የአካላቸውን ጨምሮ ያው ትክክል ነው። የስ ይሄ የተከሰከሰ ድሮን ነው የምታዩት። የአብይ አህመድ ድሮን ተፈትፍቷል። ድሮኑን እነማ እንነግራችኋለን። የምታዩት ጠቅላላ ይሄ የድሮኑ አካል ነው። እቹት ሁለተኛ የመጀመሪያው ሌላ ቦታ ነው፣ ሁለተኛው ሌላ ቦታ ነው። በነገራችን ላይ ምዕራብ ወሎ ወግዲ አካባቢ አንዱን ድሮን መተው ሲጥሉ፣ ሁለተኛው ደግሞ ቆቦ አካባቢ ቀደም ሲል ያሳየናችሁ ደግሞ ቆቦ አካባቢ ላይ ይሄ አንድ ግሪን ነገር የሚመስል ያያችሁት ቆቦ ላይ የወደቀው ነው። መጀመሪያ ላይ የተመለከት ነው ማለት ነው። ይሄ የድሮኑ አካል ነው። ባጃጅ ነገር ይዘው መጥተው እንደወደቀ ያው ተመቶ እንደወደቀ በባጃጅ የሆነ አካል ሰብስበው የፎቶ እንዳይነሳ ምናምን ይዘው ሩጠው ቀደም ሲል ያለ ሙሉ ከና አካሉ የምታዩት ወግዲ ላይ ነው። ይሄ ቀደም ሲል የመጀመሪያውና ይሄኛው የቆቦው ነው። ይሄኛው ግን ወግዲ ላይ ነው። መቱት፣ ተመቶ ተከሰከሰ። ሁለት ቦታ የድሮን እንቅስቃሴን አስቆመው ኢንተርሴፕት ማድረግ ችለዋል ማለት ነው። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ በነ አርበኛ ድርሳን ብርሃኔ በነ አርበኛ ምሬ ወዳጆ እየተመራ በርካታ ጀግኖች ያሉበት ቀጠና ነው። የአገዛዙን ውሃ እያሰኙት ነው የሚገኙት። የማየት አቅሙ ያላችሁ ወደ ቴሌግራም ቻናሎቻችን ገባ በሉና ተከታተሉ። እንዴት አድርገው በጣም ማለት በደንብ የማይዘገንናችሁ አካላት ነው። ወደዛ እንደ ጎራ ብላችሁ ማየት የምትችሉ ፖቴንሻል አቅሙ ካላችሁ እዩት። በጣም ሲበዛ የሚዘገንን ይሄ አብይ አህመድ አሰልፎ ያመጣው ሰራዊት እንዴት ጭዳ እንደሆነ ታዩታላችሁ። ባይሆን ጥሩ ነበረ፣ ግን ሆኗል። ያመጣቸዋል አቅለብልቦ ጭዳ ይሆናል፣ ያልቃሉ። ሊጨርስ ነው የመጣው። ምን ምርጫ አለው? የወገን ኃይል ያለው ብቸኛ አማራጭ ይሄንን አካል በመጣበት በመረጠው ነገር አነጋግሮ መሸኘት ነው። ይሄ ካልሆነ የጥቃት ኢላማ የጥቃት ሰለባ የሚሆነው እሱ ነው። ማህበረሰቡን በምን አይነት ግፍና በደል እየፈጁት እንደሆነ የምናይ ስለሆነ ከንብረት ውድመት ከበርካታ ነገሮች አንጻር ያለው ብቸኛ አማራጭ ይሄንን ስርዓት ገጥሞ መፍትሄ ማግኘት ነው። መፍትሄው ደግሞ ማሸነፍ ብቻ ነው። በተባለው መሰረት እየተደረገ ያለ ብርቱ ትግል ነው። በተወሰነ ደረጃ አንዳንድ ለማሳያነት ይጠቅማሉ ያልናቸው ቀደም ሲል ያነሳናቸው የተመለከታችኋቸው እንዳሉ ሆነው አሉን። የምናተኩረው ግን በዋነኛነት ርዕሰ ጉዳዩ ላይ ባለው ጉዳይ ላይ አንስተን መነጋገር ነው። እነዚህ እስካሁን ድረስ ያያችኋቸው ምስሎች፣ ቪዲዮዎች የሚሰጧችሁ እና የሚያሳያችሁ የሚያስተላልፉላችሁ መልእክት አለ። በጣም ከሚገባው በላይ ተጨንቀዋል። ከሚገባው ከምታስቡት በላይ ተረብሸዋል። እነዚህ የተረበሹ እነዚህ የተጨነቁ ሰዎች አሁን ባለው ሁኔታ እያደረጉት ያለው ነገር በሙሉ ስታዩት እንዳለ አገሪቷን ይዞ የሚጠፋ እንቅስቃሴ ነው። ከተውናቸው ሌላው አካል በዳተኝነት ዝም ካለ እነዚህ ሰዎች አሁን በጀመሩት መንገድ አገር ይዘው ይጠፋሉ። አዲስ አበባን እናንሳና ማሳረጊያችን ወደ ኤርትራ የሄደበትን የጀመርነውን ይሆናል። የአዲስ አበባ ጉዳይ ሰሞኑን ስናነሳው ነበር ደጋግመን። ዛሬ ያለው አዲስ ነገር በቃለ ጉባኤው ላይ ይሄ ንክክር ብለው የተቀመጡበት ነገር ቀድመን ነግረናችኋል። ዶክመንቶቹን አሳይተናችኋል።
አማራ ክልል ያቀረበው ዶክመንት ምን እንደሚመስል አሳይተናቸዋል። የምክክር ኮሚሽኑ ያስኩት የሚለው አጀንዳዎቹ ከነኑስ አጀንዳዎቹ ዝርዝር ያሉበት አሳይተናል። ዱካቸውን እየተከታተልን ምንድነው እየሆነ ያለው የሚለውንም እየተከታተልን ነው የምንገኘው። በአዲስ አበባ ጉዳይ ላይ ሁሉ በሚባል ደረጃ ከሁሉም ቀጠና ከሁሉም አካባቢ የመጡት የራሱ የአብይ አህመድ ጉጅሌው ተላላኪዎች ዋሬቨር ህሊናቸው ሞግቷቸው ይሁን የኦህዴድ ማናለብኝነት እልህና ንዴት ውስጥ ከቷቸው ይሁን በአዲስ አበባ ጉዳይ አቋማቸውን በማጽናት አዲስ አበባ የሁሉም የአፍሪካ መዲና ናት፣ የኢትዮጵያ ዋና ከተማ ናት፣ በማናቸውም ሁኔታ የኦሮሚያ ዋና ከተማ ልትሆን አትችልም፣ ልትባል አትችልም፣ የፌዴራሉ ከተማ ናት፣ ራስ ገዝ ናት፣ ራሷን የቻለች ከተማ ናት። ይህንን አቋም ይዘዋል። ይሄ ከተወሰነ በኋላ በውይይት ያልተነሳ እነሱ አዲስ አበባ የኦሮሞ ናት ብለው ነው የመጡት። አይቻልም የሚለው ወደቅ አጀንዳው። ራስ ገዝ መሆን አለባት የሚለው የፌዴራል መቀመጫ ይሁን የሚለው አመዛኙ ወደዛ ሄደ። ሶስተኛው እንግዲህ ራስ ገዝ ፌዴራል ከተማ አሁን ባለችበት ማለት ነው ነፃ ተጠሪነቷም ለፌዴራል መንግስት ሆኖ ትቀጥል የሚለው ሶስተኛ አማራጭ አድርገው ኦህዴዶች ያቀረቡት የኦሮሚያ ትሁን የሚለው ለይን ለማስፈጸም ይሄን ለማስወሰን እነ ሌንጮ ለታ ተዘጋጅተው ነው የመጡት። ውይይት ተደርጎ በየደረጃው አይሆንም ተብሎ ከተወሰነ በኋላ በአዲስ አበባ ጉዳይ የተሰበሰበው ኃይል ሙሉ በሙሉ በድምፅ ኦህዴድን ወክለው ከገቡት ውጪ ከኦሮሞ ብልጽግና ውጪ ያሉት በሙሉ ድምፅ አዲስ አበባ የፌዴራሉ ናት የሚለውን ነው የምንቀበለው የሚል አቋም ያዙ። ክርክራቸውን ነው የምነግራችሁ። የፈለጉትን ቢሉ የሚታመኑ ናቸው እያልን አይደለም። አቋም ይዘዋል። የሆነውን ሁኔታ እንድታቁት ነው እዛ ያለው ድራማ ላይ። ይሄንን አቋም ሲይዙ ቃለ ጉባኤ ያዥ ያልን እየደጋገምን እየነገርናችሁ ያለ ነው። ቃለ ጉባኤ ያዦቹ ላይ ኦህዴዶች የነሱን ሰዎች ስላስቀመጡ በውይይቱ ያልተነሳ አዲስ አበባ የፌዴራል ከተማና የኦሮሚያ ዋና ከተማ በሚል ነው የተወያየ ነው በሚል ቃለ ጉባኤው ላይ ያ እንዲሰፍር ብለው ጥያቄ ያቀረቡ። አይሆንም፣ አልተነጋገርንበትም፣ አማራጭ ሆኖም ለውይይት አልቀረበም። ለውይይት ያልቀረበን አማራጭ ተወያይተንበት ነበር በሚል ቃለ ጉባኤው ላይ መስፈር የለበትም የሚል አቋም ያዙ። እነዚያኞች ደግሞ መስፈር አለበት። ይሄ አላግባባ ሲል ይሄ በከዘራ እየተንቀጠቀጠ የሚሄድ ጉድጓዱ የተማሰ ሌንጮ ለታን ጨምሮ የኦሮሞ ሊቃነን የሚሉት የሚወያዩት ሰዎች ጋር በኃይል ገብተው ረብሻ ፈጥረው አገሪቷ ትፈርሳለች እንጂ ይሄ አይወሰንም ወዘተረፈ። ምኑ ነው የሚፈርሰው? አፍርሰው ጨርሰዋል እኮ በደሱ ቤት። እቺን አስወስነው በኋላ በዓለም አቀፍ ሕግ ወዘተረፈ በዚህ ጊዜ ህዝብ ተወያይቶ ህዝብ ወስኖ ምናምን ለማለት ስለፈለጓት በዚህ አዳራሽ የውሳኔዋን ፈለጓት እንጂ እኮ አዲስ አበባን እኮ ከሰለቀጧት ቆይተዋል። በአዳራሽ ውስጥ ግን ተወስኖ ነበረ የምትለዋን አስረግጦ ተወስኖ ነበር የሚል ነገር ይዞ ለመውጣት ስለፈለጉ እንደዚህ አይነት አቋም እንዲንጸባረቅ ያደረጉት። መጨረሻ ላይ እነ መስፍን አርአያ የሚባል ካድሬ ይሄ ነውረኛ ሰው ትላንትና ስናነሳላችሁ እንደነበረው ተገኝተው እናሸማግላለን ወዘተረፈ ካሉ በኋላ አይ በታችኛው እርከን ውይይት ባይደረግበትም አጀንዳው እንግዲህ ለይፋ ተደርጓል። እንደምታውቁት ቢያንስ ድራማውን በስኬት ይኸውልህ ምርጫ በስኬት ድራማ እንሰራለን ብለው እሱ ከሽፎባቸው ተጋልጠዋል አይደል? አሁንም የሚሰሩትን የራሳቸውን ድራማ እኮ ነው እያጋለጥን ያለ ነው። ተሰባስበው ይሄንን ፌክ ሰርተው ለመምጣትም በእርግጠኛ ሆነው ስለነበረ የኦሮሞ በሚለው ሌሎቹን
ያመጧቸውን ጀሌዎቻቸውን በእርግጠኝነት እጅ አስወጥተን እንሄዳለን ብለው ስለነበረ እንዲህ አይነት ቻሌንጅ ይገጥመናል ብለው ስላላሰቡ አጀንዳ ውስጥ የፌዴራልም የኦሮሞም ከተማ ትሁን የሚል አላረጉ። ሶስቷ ብቻ ናት አጀንዳ ሆና የመጣችው። አይ የኛ የምትሉት አይሆንም የሚል ነገር ሲነሳ የፌዴራሊውን ነው። የፌዴራሊውን ከተባለ የኛም የፌዴራልም የሚል ደግሞ ይሄማ መወያያ ነጥብ ውስጥ የለም። አይ ባይኖርም መግባት አለበት። ያሌለማ እንዲገባ ስምምነት የለንም። ምንድን ነው የምታወሩት ነው ጭቅጭቅ። የለም መግባት የለበትም አልፏል። ኦልሬዲ በቃ ወደ ኋላ ልንመለስ አንችልም አሏቸው። በዚህ ጊዜ ምንድን ነው ያደረጉት? እነ መስፍን አርአያ መጥተው ተነጋግረው አይ በውይይት ደረጃ አስቀድሞ አጀንዳ ሆኖ ባያያዝም በንዑስ አጀንዳነት አስቀድሞ ባያያዝም እንኳን ግድ የለም እንደ አማራጭ ሐሳብ በቃለ ጉባኤው ላይ ይካተት ብለው ቃለ ጉባኤ ላይ እንዲካተቱ አደረጉት። ቃለ ጉባኤ ላይ አካተው ከዛ ወደ ላይኛው መድረክ ወደ ኃይል መድረክ ምናምን ብለው ይዘው ሊመጡ ነው። ሁለት አድቫንቴጅ ይዘው እየተንቀሳቀሱ ነው እነዚህ አካላት። ምንም ጥርጥር የለም። የፈለጉትን ይወስኑ፣ የፈለጉትን ያድርጉ። ለማጋለጥ ያክል እንጂ ይህንን የምናነሳው እነዚህን ሰዎች ከአዲስ አበባ ላይ አዲስ አበባ አደለም ነው አዲስ አበባ እስከምትደርስ አደለም። ሸኖ ስትደርስ በሸኖ ቅቤ በሶን እየበላ ቦያሌ ይገባል። እንኳን አዲስ አበባ ከኛ ምናምን ብሎ እዛ ሊከራከር ቀርቶ የትኛው እናት የወለደችው ጀግና የትኛው ልብ ያለው አካል እዛ ሊጠብቅ ነው? አብይ አህመድ ነው? ብርሃኑ ጁላ ነው? ባጫ ደበሌ ነው? አባዱላ ገመዳ ነው? የትኛው ንገረኝ። ማን? ሽመልስ አብዲሳ ነው? ማን ነው ልብ ያለው? ማን ነው አቅም ያለው? ባጫ ሰሞኑን እየፎከረች ነበር አይደል? ስናነሳ ነበር። እኛም ባጭት እያቅራራች ነበር። ተያይዘን እንጠፋለን፣ እንደዚህ እናደርጋለን። ልክ በቃ የማጥፋት የተለየ አቅም ያላቸው አድርገው ራሳቸውን የሚስሏት ነገር አለች። አንድ አስቂኝ ነገር እና ባጫ የአባዱላ ሬዲ ከሆነ እሱን ወደፊት ብታመጭልኝ የአባዱላን የስ እስኪ እንስማው። ካድሬነቱንና አስተባባሪነቱን ለመግለጽ ነው። ጀነራል ባጫን ባጫ የተባለበት ሌላ ምክንያት አለው። በጣም ይታመም ነበርና ታመመ። ከታመመ በኋላ በብዙ ስቃይ ውስጥ አልፎ ዳነ። በብዙ ሞቷል ከተባለ በኋላ ዳነ። ኦልሞስት ሞቷል ከተባለ በኋላ ሐኪሞች እዛ በሜዳ ደረጃ እንትን ሊያደርጉት እንኳን በማይችሉበት እዛ በኋላ የዳነበት መዳንና መንቀሳቀስ ሲጀምር ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ። እዛ ከኛ ጋር ነበር። አንበጫበጭ ከዋለሁ እዛ ባጫ ሆነ። አሁን ወይ አንበጫበጭከው ባሻ፣ አሁንም አንበጫበጭከው፣ ዲፕሎማሲውን አንበጫበጭከው፣ ውትድርናውን አንበጫበጭከው። በአጠቃላይ ኦህዴዶችን የሚገልጻቸው ይሄ ነው። አንደኛ ሰምታችሁታል። ለእርዳታ የሚመጣ ወተት እየወሰድን እንጠጣ ነበር ይላል። አሁን የድሃ ገንዘብ አባዱላ ሊፈርጥ የደረሰው የድሃ ገንዘብ እየዛቀ ነው። እነዚህ ሰዎች ምን የነበሩበትም ሁኔታ ይህንኑ የሚያሳይ ሰው ምን ወተት በጥብጦ ለመጠጣት የሚበቁ አይደሉም። እንኳን ኢትዮጵያን የምታክል ሀገር ሊመሩ ቀርቶ ወተቱም የኛ ላሚቷም የኛ ምናምን
እንደዛ የሚሉት ነገር አላቸው። ወተቱም የኛ ላሚቷም የኛ። ወተት ለመበጥበጥ ብቁ ያልሆነ ባጫ ወታደራዊ አመራር ምናምን አድርጋ አምጥተ እንደዚህ አይነት መሳለቃል። አንድ ባጫን በሚመለከት ሲነሳ አለ ሁለተኛው ቀጥሎ ያለውን ቢመጣ ባጫ ሰሞኑን ስለ ነካካን ይዘነዋል። በደንብ ነው የምንሄድበት። እንደዚሁ ዝም ብለን በቀላሉ የምንተላለፍ አይደለን። እሱ ይምጣና ለመጨረሻ ጊዜ እሱም ብለን ወደ ርዕሳችን እንመለስ። እዚህ ውስጥ እስቲ ጎበዝ ጨፋሪ ማን ነው? የቀይ ቀስት ምልክቷን ስታዩ ትንሽ ነጣ ያለ የለበሰው ባጫ ነው። የኤርትራ መገንጠል ተበስሮ የነጻነት ቀን ምናምን ብለው እያከበሩ ነው። የኤርትራ አገር መሆንን በተመለከተ ማለት ነው። በእውነቱ ካያችሁት ባጫ ጌቾ ባጫ እስክስተኛ ነው፣ ኪነተኛ ነው፣ ዳንኪረኛ ነው፣ አመጣው ልብስ አልብሶ ምናምን ያለው አይደል ጌታቸው ረዳ። እዚህ ጋር ጌቾ አንድ ነገር አልተሳሳተም። ባጫ ዳንኪረኛ ነው አልብሶ አመጣው። እልም ያለ ዳንኪረኛ ምናምን የሚለው ያው ከምታዩት እልል ያለ አለ የተባለ ሌባ ነው። ኮንትሮባንድ ነጋዴ ነው። አገር በቁሙ የዘረፈ ነው ባጫ ደበሌ። እንደዚህ አይነት ምርኮኛ የነበረ የማረኩት አባቦ እያሉ እዛ ሲያስጨፍሩት የነበረ አሁንም ተመልከቱት። የእውነት ከትግረኛ ከሚችሉት ወይም ትግራዋይ ከሆኑት ወይም ኤርትራውያኑ ባጫ ኪነተኛው ይበልጣቸዋል። መጣለች ነጣ ያለው ነው ባጫ። የቀይ ሁለተኛ በጣም ገርም እኮ ነው። እነዚህ ናቸው በኢትዮጵያ እንቀልድ የሚሉት። ከነዚህ ጋር ነው አሁን በፖለቲካ ምናምን እያለ ልንራወጥ የምንችለው ከእንደዚህ አይነት ሰዎች ጋር። ለሰከንድ እንደዚህ ያለውን ነገር አናስቡ። እነዚህ ቶሎ ተሸንፈው መስመራቸውን ካልያዙ በቀር እንደዚህ የሆነ የሚጨፍሩበት ምናምን የሆነ ነገር ይደረግላቸውና ሞያሌም ማሰላም የፈለጉትን መርጠው ግን ከዛ ውጭ ግን አገር እውቀት ይፈልጋል፣ ጥበብ ይፈልጋል፣ ዊዝደም አገር ለመምራት የሚያስፈልጉ በርካታ ነገሮች አሉ። ሰው ከነዚህ ጋር የምታደርገው ግብግብ ይሄ ሁሉ ያለበት መሆኑን ከግምት ማስገባት ያስፈልጋል። ርዕሰ ጉዳዩ ላይ የተወሰነ ነገር ልበልና ወደ ቤተ ክርስቲያኗ ያው ወደ ተዘጋጀው ነው የምናልፈው። አብይ አህመድ አሁን የአዲስ አበባን ጉዳይ በተመለከተ እንደዚህ ያለ በጣም ነፍስ ውጭ ነፍስ ግቢ ግብግብ መጨረሻ ላይ ቃለ ጉባኤው ላይ አስገብተው ልከዋል። በጣም በርካታ ሰዎች ለማናገር ሞክረናል። የሚሰጡን ምላሽ የአዲስ አበባ ጉዳይ ያበቃለት ነው። ዛሬ ነው ወይ ያበቃለት? ዛሬ የሆነ ምክክር ኮሚሽን ምናምን በሚል መስፈናሪያ የሆነ ምናምን ወረቀት ላይ ቃለ ጉባኤ ቢያሰፍር የሱማ ገብቶን በቃ የአዲስ አበባ ጉዳይ በአዲስ አበባም በመላው ኢትዮጵያ የሚፈጽሙት ግፍ እንዲያበቃና አዲስ አበባም አዲስ አበባነቷ እንዲከበር እኮ ነው ትግል እየተደረገ ያለው። ይልቅ የአዲስ አበባ ሕዝብ የሚጠበቅበትን እያደረገ ነው ወይ? ይልቅ ይሄ ገብቷቸዋል ወይ? ባለሀብቶች ገብቷቸዋል ወይ? ምሁራን የሚባሉት ገብቷቸዋል ወይ? አገር ላይ እየጠፋ ነው። አገር ላይ እየወደመ ነው። እምትችለውን አርገህ ተረባርበህ ይሄንን ወንበዴ ከኢትዮጵያ ምድር ላይ መንቀል ያስፈልጋል።
ይሄንን ወንበዴ ስብስብ ከስልጣን ወንበር ላይ መንቀል ያስፈልጋል። ከኢትዮጵያ ምድር ስንል ከስቃይ ከስልጣን እያልን ያለን ፈርጥጦ የቡድን እንደ ሌሎቹ ፈርጥጦ ተካሄደ፣ ፈርጥጦ ይሄዳል። የሄደበት ፍትህ እንዲያገኝ ነው የምታደርገው፣ የራሱ ነው። ካልሆነ ግን አገር ውስጥ ካገኘው ደግሞ ምንም ጥርጥር የለውም ፍትህ የሚፈልግ ህዝብ አለ፣ ተገቢውን ፍትህ ያገኛል። ለምንድን ነው ወደ ኤርትራ ያማተሩት የሚለውን እዛ ላይ ብናተኩር ይሻላል። የአዲስ አበባን ጉዳይ ግብግቡን ካወቃችሁት፣ ምን እያደረጉ እንደሆነ ካወቃችሁ መፍትሄው አሸንፎ እንኳን የአዲስ አበባን የወልቃይትና የራያን ጉዳይ አዲስ አበባ ላይ ለመፍታት እንገናኝ እኮ ነው እየተባለ ያለው። አዲስ አበባ ላይ እንፈታዋለን ነው። የመላ አገሪቱን ችግር መፍታት የሚችል አቅም አለን ነው። ይሄ ከሆነ በርትቶ ታግሎ እዚህ ግባ የማትለው ቡድን በፍጥነት ይሸንፋል። ምንም ጥርጥር የለም። ዋንስ ይሄ ሁሉም አካል ባለው ልክ ለቃሉ ታምኖ በኢትዮጵያ ውስጥ የእውነተኛ ሽግግር እንዲመጣ፣ መሰረታዊ ለውጥ እንዲመጣ፣ ስር ነቀል ለውጥ እንዲመጣ፣ ለአንዴና ለመጨረሻ ጊዜ ጦርነት እንዲያባራ የሚያደርግ ስርዓት፣ ሁሉን እኩል የሚያደርግ የኢትዮጵያን ሉዓላዊ ግዛት አንድነት የሚያስጠብቅ ነገር እንዲመጣ የተያዘ አቋም አንዱ በሌላኛው ላይ ሸፍጥ ሳይሆን በዊን ዊን ሲቹዌሽን ተያይዘን የምናድግበት የጋራ እሴቶቻችንን መልሰን የምናጎለብትበት ሁኔታ እንዲመጣ መስራት ያስፈልጋል። የሚገርም ሞራል የሚሰጥ ወሳኝ ነገር እየመጣ ነው። እንደነገርናችሁ በጣም ሞራል የሚሰጥ በጣም ወሳኝ ይሄ ወሳኝ ነገር ከቤተ ክርስቲያኗ በኩል እየመጣ ያለው ነው። በሰልስቱ ምዕት እንቅስቃሴ እየመጣ ያለ ነው። መጨረሻ ላይ ይሄኛውን ሐሳባችንን እንቋጨውና ወደ እሱ መሸጋገር ይኖርብናል። ምንድነው የሆነው የሚለውን የተወሰኑ ነገሮች እናንሳ። በተለይ ከኤርትራ ጋር ለምን ሩጦ ሄደ አብይ አህመድ የሚለውን እሱ ግልጽ መሆን አለበት። ለምን ወደ ኤርትራ? ከትግራይ በኩል እንደሚለው ኃይል ተጠግቷል አለ። ኧረ እንዳውም ዘልቀው የትግራይ ተዋጊ ኃይሎች አሁን አማራ ክልል ውስጥ አለ ብለውም ከሰዋል። በኩምሩክ በኩል ጌታቸው ረዳ ባለፈው ሲል እንደነበረ ቤኒሻንጉል ውስጥ አሉ ብሎ ከሷል። ለምን ኩምሩክ አልተዋጋም ታዲያ? አማራ ክልል ዘኢንታይር አማራ ክልል ላይ ያው ውጊያ አለ። የዛሬን ውሎ በተመለከተ የምኒልክ እዝ አጭዶ የከመረውን ግባናየው ቴሌግራም ላይ እየጠረገው ነው። ሰሜን ወሎ ላይ እስከ ምዕራብ ወሎ ከሰሜን ወሎ ጫፍ ከቆቦ እስከ አማራ ሳይንት መግቢያ አጥቶ እየተራወጠ ነው። ጭዳ ይሆናል፣ ኃይል ይጨምራል፣ ጭዳ ይሆናል። ያው የሚሞት የደቡብ ወጣት በተለይ በጣም ነው የሚያሳዝነው። ጋምቤላ ግቡ፣ ቴሌግራም ላይ ግቡ እናዩት። የትም አንጠባጥቧቸው በየጫካው በየምናምን የአሞራ ሲሳይ አድርገዋቸው ትተዋቸው የሄዱትን በዛሬው ዕለት ያለቁትን በጣም በትንሹ ለማሳያ የቀረቡትን ቴሌግራም ቻናል ላይ ማየት ትችላላችሁ። ኢትዮ ሰገነት ቴሌግራም ቻናል ላይ አለላችሁ። በየመሃሉ አድሚኖች ፖስት አድርጉላቸው። ኤርትራ የሄደበት ሁለት ምክንያት አለ። አንደኛው ምክንያትና ዋነኛው ምክንያት ተዋግቶ አሸንፋለሁ የሚል ነገር የለውም። ውጊያው ሲጀመር በስንት ቀጠና ሊመጣ የሚችልና እንዴት እንደሚያበቃ ይገብቶታል። የጨነቃቸው እሱ ነው። ሱሌማን ደደፎ ዘፍዘፍ እያለ ያለው የጨነቀውም እሱ ነው። ወደ ኤርትራ ሲተኩስ ማን ላይ እንደሚተኩሱ ያውቁታል። ነገር ግን ምንድን ነው አሁን የፈለጉት
የትብብር ካውንስል መስርተናል ያሉት አካላት ሊገጥሟቸው እንደሆነ ስለገባቸው ዛሬ ኤርትራ ምናምን ተቃዋሚ ብለው መግለጫ ሰጥተው ምናምን ሊገጠሙ እንደሆነ ስለገባቸው እኔ ኤርትራዊ ሆኖ በዚህ ወቅት በተለይ ሽሜ አንድ የሚለው ነገር አለ። ዝም ብሎ በየቀኑ ማህተም ሲያመጡ ማህተም መሰብሰብ ነው። የሆነ ነገር እንላለን፣ እዛ የምንለው ላይ የምናቀርበው መረጃ ላይ ማህተም ነው የሚመቱት። አሁን የኤርትራን ጉዳይ ዛሬ መግለጫ የሰጡት የትላንትናን ፕሮግራም ተከታትላችሁ ከሆነ የትላንት ፕሮግራም በኤርትራ ጉዳይ ምን አነሳን? ከትላንት ወዲያ በኤርትራ ጉዳይ ምን አነሳን? አንድ ኤርትራዊ ከትላንት ወዲያ አንድ ኤርትራዊ እንዳውም በውጭም ያለው በውስጥም ያለው ተባብሮ በጋራ ቆመ። ሲቃወም የነበረው ኃይል ራሱ ለካ ዓላማችሁ ሻዕቢያ ምናምን ነው ምናምን አይደለም፣ ዓላማችሁ ባሬንቱ ኦሮሞ ነው የሚለው እንዴ? ኤርትራውያን ኦሮሞ ናችሁ፣ ይሄ መሬት የኛ ነው እንዴ የምትሉት እንዴ? ጎንደር ኬኛ፣ ጎጃም ኬኛ፣ ወሎ ኬኛ፣ ሸዋ ኬኛ፣ ትግራይ ኬኛ፣ አስመራ ኬኛ ላይ ደረሳችሁ ወይ? ኬንያ ኬኛ ስትሉ ሰምተን ነበረ። ኬንያን ኬኛ ከሚለው ቃል ጋር አገናኝተው በዛ ተሳስታችሁ ከሆነ ብለው ነው ኤርትራውያን ያለፉት እንዴ? አስመራ መጣችሁ፣ ባረንቱ መጣችሁ፣ ነገ ደቀ መሐሪ ነገ ምናምን ልትሉ ነው? በእርግጥ ዘግይተው ገብቷቸው ካልሆነ በቀር ሽመልስ አብዲሳ ጠብቁን፣ ቀይ ባህር ላይ ነው ኢሬቻ የምናከብረው ነው ያለው። ያ ማለት ምን እያለ ነው ያለው? አዲስ አበባ እኮ የመጡት ከ250 ዓመታት ምናምን በፊት ከ200 በፊት ኢሬቻ እናከብር ነበረ ብለው ኩሬ መጥተው የሰሩት እኮ እዚህ ምድር ላይ በሌለ የፈጠራ ታሪክና ትርክት እኮ ነው። ከ200 ዓመት በፊት እንኳን አዲስ አበባ ላይ ደብረ ዘይትም ላይ ኢሬቻ የሚባል ነገር አልነበራቸውም። ኢሬቻ እዛው ደብረ ዘይት ላይ በጣም ውስን፣ ከቅርብ ዓመታት ወዲህ በጣም ውስን እዛው ያለ የማህበረሰብ ክፍል ካልሆነ በቀረ ኢሬቻ ብሎ የሸዋ ምድር ላይ ማለት ያው ይሄ የዛ ደብረ ዘይት ከሚሆነው ውጪ ሌላ ቦታ አታገኝም። ሐረር እንደዚህ የሚባል የለም። ባሌ የሚባል እንደዚህ አይነት ነገር አታገኝም። አርሲ ኢሬቻ ምናምን ብትለው አሁንም አይሰማ። የምን ኢሬቻ ነው የምታወራው ነው የሚልህ። ባሌ ሄደህ ኢሬቻ ብትል ይሰማል። ወለጋ ሄደህ ኢሬቻ ብትል ይሰማል። ራሳቸው የዘረዘሩትን ያሉትን ገብተህ መስማት። አዲስ አበባ ላይ የዘመቱ አካላት እንደዚህ ያደረጉ አካላት በተመሳሳይ ቀይ ባህር ሄደን እናከብራለን ሲሉ ቀይ ባህር አሁን ደግሞ እዛ ከስንት መቶ ዓመት በፊት ይሉ እንደሆነ አናቅም እንጂ ከምናምን 100 ዓመት በፊት አሁን ይጀምሩላል ታያለ። ከሆነ 100 ዓመት በፊት የባሬንቱ ብለዋል አይደል? የባሬንቱ ጎሳ ዝዋይ ላይ ማሚን ቀይ ባህር ላይ ኢሬቻ ያከብር ነበር ብለው ይመጣሉ። ምንም ማፈር የለም። ዩልሲ እንደዚህ ብለው ይመጣሉ። ግን አገዛዙ የገረመኝ እና ፈገግ ስለ የነበረው ትላንት ተናግረን ኤኒ ኤርትራዊ ይሄ ገብቶት አሁን በግልጽ ስለመጡ ሻዕቢያን መጣላት ወይም መቃወም ምናምን ሳይሆን በግልጽ ኤርትራ የምትባል ሀገር ድንበር የለም፣ ዲማርኬሽን የለም አለ ባጫ ደበሌ መጥቶ። በኢትዮጵያና በኤርትራ መካከል ዲማርኬሽን የለም። ስለዚህ ጦርነት ከተጀመረ ኤርትራ የሚባል ነገር ሀገር አይኖርም፣ ይፈርሳል ይላል። የተባበሩት መንግስታት የኤርትራ ልዩ መልእክተኛ ሹመት ይሰጣል። እነ ባጫ ደበሌ ዓለም አቀፍ ሕግ ምን እንደሆነ ዓለም ምንድን ነው ምናምን ነገር ጆሮን ብቆርጦ አይሰማም። ባጫ የሚችለው ጫት ንግድ ነው። ባጫ የሚችለው እስክስተኛ ነው። በቃ አለቀ። ቅድም እንዳያችሁት ለኤርትራዊ ነኝ ለሚል ግን ኤርትራዊ ሆኖ ጦርነት ከተጀመረ ኤርትራን ሙሉ በሙሉ እናፈርሳለን፣ እንዳገር ሉዓላዊ ሆና እንዳገር እንድትቀጥል አናረጋትም፣ አሰብን በኃይል እንይዛለን፣ ቀይ ባህርን እንደዚህ እናረጋለን ከሚሉ አካላት ጋር ቆሞ ለኤርትራ ታገላለሁ። እንዴት ሪሊ የምር ኤርትራዊ ከሆነ ማለት ነው። ልክ ጌታቸው ረዳ ሆኖ ከአብይ ጋር እንደቆሙት ልጠላው ትችላለህ ኢሳያስን፣ ልትቃወመው ትችላለህ ኢሳያስን። ግን ኤርትራን አጠፋታለሁ ከሚል ጋር ትቆማለህ እንዴ? ኢሳያስን ተቃውመ
ኢሳያስ ምን አረገ ብለህ ነው የምትጣለው? ኤርትራን ኋላ አስቀራት። ኤርትራን ኋላ አስቀረብን ብለህ ከሆነ ከኢሳያስ ጋር የምትጣላው ኋላ አስቀረብኝ ከሆነ ምን እያረክን ያለው አንተ? በጣም የለየለት ድንቁርና ነው ለኔ፣ የለየለት ድንቁርና። ዋናው ነገር ግን መጡልን። ጎሽ የሚያሰኘው ምንድነው? ሰተት ብለው መጡና ከትላንት ወደ ኤርትራውያን እንዲህ ብለዋል እንላለን። 3 ኤርትራዊ መርጠው አምጥተው ዛሬ መግለጫ ሰጡ። ምን? አይ ኤርትራውያን ከኛ ጋር አሉ ለማለት። ያዳምጡናል አላላችሁ? ቁጭ ብለው እየሰማ ነው እያልን ነው። ትላንት ያወራል። ቁጭ ብለው ይሰማሉ። ትላንት ኤርትራውያን በሙሉ አቋም ይዘው ኤርትራ አደጋ ላይ እንደወደቀች አውቀው ተቃዋሚዎችም ሳይቀሩ ተሰባስበው አንድ ሆነው በጋራ ቆመዋል። 2 ሰው 3 ሰው አያጡም። ብርጌድ ንሓመዱ የሚለውን ስም የሚጠቀሙ 2 ሰው 3 ሰው አያጡም። ትላንት አንስተ ነው ይህንን ቃል በቃል አንስተ ነው 3 ሰው ይዘው ብርጌድ ንሓመዱ ከኛ ጋር ነው የሚል ፕሮፓጋንዳ የሚሰሩ ሰዎች ናቸው። አሁን አጀንዳ ሰጣቸው ካውንተር እነሱ ነው የሚሰሩት። ግን ውዳቂ ካውንተር ፕሮፓጋንዳ ነው። ስትሰራ በመረጃ በእና ትክክለኛ ትንታኔ ሰጥተህ ስትመጣ እንዲህ ያለ ነገር ይመጣል። ቀጥታ ማልፈው ይሄንን እዚህ ጋር ቋጭቼ